ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያጠናከርንላችሁን ትኩስና አዳዲስ የስፖርት መረጃዎችን ይዤላችሁ ቀርቤያለሁ። በዛሬው የስፖርት ጥንክራችን በሳምንቱ መጨረሻም እንግዲህ ተጠባቂ የሆኑ የሊግ ጨዋታዎች ይኖራሉ። ስለነሱም የምንላችሁ ነገር ይኖራል። አሰልጣኝ ሚኬል አርቴታም እንግዲህ ስለነገው የሰንደርላንድ ተጠባቂ ጨዋታ ያሉት ነገር አለ። እሱንም ጨምረን የምናቀርብላችሁ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሊቨርፑል ለሪዮ ንግሞሃ ዝውውር ሊከፍል ነው። እንግሊዛዊ ወጣት ተጫዋች ሪዮ ንግሞሃ በ2024 የቼልሲን አካዳሚ በመልቀቅ ሊቨርፑልን መቀላቀሉ ይታወቃል። ሊቨርፑል አሁን ላይ ለዝውውር ለቼልሲ 2.8 ሚሊዮን ፓውንድ ሊከፍል መሆኑ ተገልጿል። የሊጉ ገላጋይ ዳኛ ሊቨርፑል የተጫዋቹን የልምምድና የእድገት ወጪ ካሳ ለቼልሲ እንዲከፍል መወሰኑ ተገልጿል። ይህንንም ተከትሎ ሊቨርፑል 2.8 ሚሊዮን ፓውንድ ክፍያና ተጨማሪ 4 ሚሊዮን ፓውንድ የሚከፍል ይሆናል። በተጨማሪም ተጫዋቹ ወደፊት የሚሸጥ ከሆነ ቼልሲ 20 በመቶ ተከፋይ የሚሆን ይሆናል። ከማንም ጋር መፎካከር እንችላለን ሲሉ አሰልጣኝ አርነ ስሎት ተናገሩ። የሊቨርፑሉ አሰልጣኝ አርነ ስሎት ቡድናቸው ከየትኛውም ተጋጣሚ ጋር መፎካከር እንደሚችል ገልጸዋል። በውጤት ረገድ ወጥነት ይጎለናል ያሉት አርነ ስሎት ነገር ግን ከሁሉም ቡድኖች ጋር ስንጫወት ከማንም ጋር መፎካከር እንደምንችል አሳይተናልም ብለዋል። አሰልጣኙ አክለውም በመጀመሪያ ጨዋታ ማንቸስተር ሲቲን ከጨዋታ ውጪ አድርገነው ነበር ሲሉ አስታውሰዋል። የእሁዱ ጨዋታ ቡድናችን ምን ያህል እንደተሻሻለ ያሳየናል ሲሉም አሰልጣኝ አርነ ስሎት ተናግረዋል። ይሄ ዓመት ለኛ የተለየ እንደሚሆን ይሰማኛል ሲል ቫን ዳይክ ተናገረ። የሊቨርፑሉ አምበል ቫን ዳይክ ቡድናቸው የውድድር ዓመቱን ስኬታማ ሊያደርገው እንደሚችል ተናግሯል። አሁንም በሻምፒዮንስ ሊግ እና ኤፍኤ ካፕ ውድድር አለንበት ያለው ቫን ዳይክ የውድድር ዓመቱ ለኛ የተለየ እንደሚሆን ይሰማኛልም ብሏል። ክለቡ ባለፈው ክረምትና በዓመቱ መጀመሪያ ፈታኝ ጊዜ ማሳለፉን ያነሳው ቫን ዳይክ ያም ሆኖ ዓመቱን ልዩ እንደምናደርገው ይሰማኛል ሲል ተደምጧል። ካሪክ ከዩናይትድ ጋር ሶስተኛውን ድል አስመዝግቧል። በተቀናቃኙ ቶተናም ነጥብ ይጥላል ወይስ የአሸናፊነት ጉዞን ይቀጥላል? ማንቸስተር ሲቲ ከቶተናም ቅዳሜ የሚያደርገውን ጨዋታ ግምታችሁን ኮመንት ላይ ያስቀምጡልን። ጆን ስቶንስ ወደ ልምምድ ተመልሷል። እንግሊዛዊው የማንቸስተር ሲቲ ተጫዋች ጆን ስቶንስ ወደ ልምምድ መመለሱን አሰልጣኝ ፔፕ ጋርዲዮላ ገልጸዋል። ስቶንስ ትላንት ወደ ልምምድ ተመልሷል፣ ቀስ በቀስ ወደ ሜዳ ይመለሳል ሲሉም አሰልጣኝ ፔፕ ጋርዲዮላ ተናግረዋል። በሌላ በኩል በርናንዶ ሲልቫ ለሊቨርፑል ጨዋታ ወደ ሜዳ መመለሱን እስካሁን እንደማያውቁ አሳውቀዋል። አሰልጣኙ አክለውም ለጨዋታው መድረሱን ከነገው ልምምድ በኋላ እንደሚወስኑ ገልጸዋል። ሩበን ዲያዝ ወደ ሜዳ ተመልሷል። የጨዋታ ሰዓት ካገኘ የምናይ ይሆናል፣ ነገር ግን መመለሱ ለእኛ ጥሩ ነው ሲሉም አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ሊቨርፑል ምርጥ አሰልጣኝ ያለው አስደናቂ ቡድን ነው ሲሉ ጋርዲዮላ ተናገሩ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የእሁዱ ተጋጣሚያቸውን ሊቨርፑል አሁንም ምርጥ ቡድን ነው በማለት ተናግረዋል። ሊቨርፑል አሁንም አስደናቂ ቡድንና ምርጥ አሰልጣኝ አላቸው ያሉት ጋርዲዮላ ያለ ጥርጥር ምርጥ ቡድን እንደሆኑ ቀጥለዋልም ብለዋል። በማንቸስተር ሲቲ ቆይታዬ የገጠመኝ ከባዱ ተጋጣሚ ሊቨርፑል ነው፣ አንፊልድ ደግሞ በጣም ከባድ ስታዲየም ነው ሲሉም ተናግረዋል። ቡካዮ ሳካ በጥሩ ሁኔታ ላይ ነው ሲሉ አሰልጣኝ ሚኬል አርቴታ ተናገሩ። የመድፈኞቹ አሰልጣኝ ሚኬል አርቴታ በጉዳት ላይ የሚገኘው ቡካዮ ሳካ በቅርቡ እንደሚመለስ ተናግረዋል። ቡካዮ ሳካ በጥሩ ሁኔታ ላይ ነው፣ ተሻሽሏል ያሉት ሚኬል አርቴታ በቅርቡ ከእኛ ጋር ይሆናል በማለት ገልጸዋል። በሌላ በኩል የማርቲን ኦዲጋርድ ጉዳት የቀናት ጉዳይ ነው ያሉት አሰልጣኙ በነገው ጨዋታ ወደ ሜዳ ሊመለስ ይችላል ሲሉም ተናግረዋል። አሰልጣኝ ሚኬል አርቴታ አክለውም ጁሪየን ቲምበር በጥሩ ሁኔታ ላይ ነው በማለት ተናግረዋል። የኮፓ ዴላሬ ተጋጣሚዎች ታውቀዋል። በስፔን ኮፓ ዴላሬ ግማሽ ፍጻሜ የተቀላቀሉ ክለቦች ተጋጣሚዎቻቸውን አውቀዋል። በዚህም መሰረት አትሌቲኮ ማድሪድ ከባርሴሎና እና አትሌቲኮ ቢልባኦ ከሪያል ሶሴዳድ ጋር ተደልድለዋል።
አልሂላል መሪነቱን አጠናክሯል። በሳውዲ አረቢያ ሊግ ተጠባቂው መርሃ ግብር አልሂላል ከአልአክዱድ ጋር ባደረጉት ጨዋታ 6-0 ማሸነፍ ችለዋል። የአልሂላል ማሸነፊያ ግቦችን ካሪም ቤንዜማ 3 ጎል ሲያስገባ ማልኮም እና አልዳውሰሪ የቀሩትን 2 ጎሎች ማስቆጠር ችለዋል። ካሪም ቤንዜማ በአልሂላል ባደረገው የመጀመሪያ ጨዋታ ሃትሪክ መስራት ችሏል። በሌላ ጨዋታ አልአህሊ አልሃዜምን 2-0 በሆነ ውጤት ማሸነፍ ችሏል። የሊጉ ደረጃ ላይም አልሂላል 50 ነጥቦችን በመያዝ በአንደኛ ደረጃ ላይ ሲቀመጥ አልአህሊ 47 ነጥቦችን በመያዝ ሁለተኛ ደረጃን ይዟል። አልናስር ደግሞ 46 ነጥቦችን በመያዝ ሶስተኛ ደረጃን ሊይዝ ችሏል። ሮናልዶ በአልኢትሃድ ጨዋታ ይሳተፋል ወይስ አይሳተፍም? የአልናስሩ ተጫዋች ክርስቲያኖ ሮናልዶ በዛሬው በአልኢትሃድ ጨዋታ ይሳተፋል ተብሎ እንደማይጠበቅ ተገልጿል። ክርስቲያኖ ሮናልዶ በጨዋታው እንዲሳተፍ ከፍተኛ ጥረት ቢደረግም እንዳልተሳካ የሳውዲ አረቢያ መገናኛ ብዙሃን ዘግበዋል። በሌላ በኩል የአልናስር አሰልጣኝ ጄሱስ ከክርስቲያኖ ሮናልዶ ጎን ለመቆም ማሰባቸውን ተዘግቧል። ይህንንም ተከትሎ አሰልጣኙ የክለቡን የበላይ ኃላፊዎች በመቃወም ከአልኢትሃድ ጨዋታ በፊት የሚኖረውን ጋዜጣዊ መግለጫ ላይገኙ ይችላሉ። ዋንጫ የማሸነፍ ትልቅ እድል አለን ሲል ኢቫን ቶኒ ተናገረ። የአልአህሊው የፊት መስመር አጥቂ ኢቫን ቶኒ ቡድኑ የሳውዲ አረቢያ ሊግ ማሸነፍ እንደሚችል ገልጿል። ዘንድሮ ዋንጫ የማሸነፍ ትልቅ እድል አለን ያለው ኢቫን ቶኒ አልሂላል ይደናቀፋል ብለን ተስፋ እናደርጋለንም ብሏል። ተጫዋቹ አክሎም የሊጉ ከፍተኛ ግብ አስቆጣሪ መሆን እፈልጋለሁ፣ ነገር ግን ዋናው ነገር ዋንጫውን በማሳካት ጨዋታዎቹን ማሸነፍ ነው ሲል ተደምጧል። ኢቫን ቶኒ በ19 ግቦች የሊጉ ከፍተኛ ግብ አስቆጣሪ በመሆን እየመራ ይገኛል። የኒውካስል ዩናይትዱ ተጫዋች ሳንድሮ ቶናሊ የጁቬንቱስ ዋና የክረምት ዝውውር ኢላማ ሆኗል። ጁቬንቱስ ቶናሊ ወደ ጣሊያን መመለስ እንደሚፈልግ ያምናል። ጁቬ እርሱን ወደ ጣሊያን መመለስ ከፍተኛ የገንዘብ ወጪ እንደሚፈልግ ያውቃል። ነገር ግን ኒውካስል በሚቀጥለው ወቅት ወደ ቻምፒዮንስ ሊግ ካልተመለሰ በፋይናንሻል ፌር ፕሌይ መመሪያዎች ውስጥ ለመቆየት አንድ ታላቅ ተጫዋች ለመሸጥ ሊገደድ ይችላል ብለው ተስፋ አድርገዋል። ለዛሬ ያጠናከርናቸው ዜናዎቻችን እነዚህን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ምሽት።